ሰላም ጋይስ እንዴት ናችሁ? ታዴ እባላለሁ። የ2016 የኢንትራንስ ተማሪ ነኝ የነበርኩኝ። ግን ከተፈተንኩ ያው እንግዲህ 1 አመት አልፎኛል። ዩኒቨርሲቲ ገብተሃል ወይስ አልገባህም? ከገባህስ ምን ተጠቀምክ? ከወጣህስ ደግሞ ምን ተጠቀምክ የሚለውን በዚህ ቪዲዮ ሁሉንም ነገር ማሳያችሁ ይሆናል። አብራችሁ ብትቆዩ ታተርፉበታላችሁ ብዬ አስባለሁ ጋይስ። እና እኔ የራሴን ኤክስፒሪየንስ ነግራችሁ ከአንደኛ እስከ 12ኛ ስደርስ የደረጃ ተማሪ ነበርኩ ግን 12ኛ ኢንትራንስ ደርሶ ባህር ዳር ነበር አጋጣሚ እየተፈተን የነበረው። ዩኒቨርሲቲ ከገባን በኋላ አጋጣሚ ውጤት ሳስቀዳ ተይዤ ውጤቴ ተበላሽቶብኝ ነበር እና ከተበላሸም በኋላ ግን ዩኒቨርሲቲ የመግባት እድል ነበረኝ ግን አልገባውም። ያልገባውበት ምክንያትስ ምንድነው? ዩኒቨርሲቲ መግባትም አለመግባትም መብታችሁ ነው። ግን የራሴን ግን ሐሳብ እዚህ ጋር ነግራችኋለሁ። እኔ በእውቀት አምናለሁ። እውቀት ግን ዩኒቨርሲቲ ብቻ ነው ያለ ብዬም አላምንም። ዩኒቨርሲቲ ደግሞ ራሱ ማቹሪቲን ይጨምራል። የራሳችሁን ደግሞ ላይፍ ፊገር አውት ማድረግ ከቻላችሁ ዩኒቨርሲቲ ብትገቡ ዌስቲንግ ታይም ነው ብዬ አላምንም። ደግሞ የራሴ ዌስቲንግ ታይም ነው ብዬ የማምንበትን ደግሞ እነግራችኋለሁ ማለት ነው። እኔ የደረጃ ተማሪ እንደመሆኔ በዙሪያ ያሉ ሰዎች ዩኒቨርሲቲ አልገባም ስላቸው እንደ እብድ አይቶኛል። እውነቱን ለመናገር ምናልባትም አብጄ ይሆናል ምናልባት በመቅረቴ። ግን እንግዲህ ከዚህ ከ1 አመት ከ2 አመት በኋላ በሚታዩ ውጤቶች የኔ ሐሳብ ፌል ማድረጉና ለማድረጉን ከዚህ በኋላ ነው የምናየውና ይሄንን እኔ የራሴን ኤክስፒሪየንስ በሙሉ አሁን በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። እኔ ምናልባት የራሳችሁ ፓሽን የራሳችሁ ፍላጎት ካላችሁና ዩኒቨርሲቲ መግባት የማትፈልጉ ከሆነ መግባት አለባችሁ ብዬ አላስብም። ለቤተሰብ ለጓደኛና በዙሪያችሁ ላሉ ሰዎች ብላችሁ ማለት ነው። ምክንያቱም እነሱ ወደፊት የእናንተ ኑሮ አይኖርላችሁም አውቃለሁ። ቤተሰቦቻችሁም ሆነ ጓደኞቻችሁ ወይም በዙሪያችሁ ያሉ ሰዎች እናንተን ለማዳን ነው ያው ያን ሁሉ ምክር የሚመክሯችሁ ወይም ሌሎች ነገሮችን። ግን እኔ እንደ ሐሳብ ግን የምነግራችሁ ግን ፍላጎታችሁ ካልሆነ መግባት አለባችሁ ብዬ አላስብም። ስለዚህ እኔ ያደረኩትን ነገር ልንገራችሁ። 4-5 አመት ዩኒቨርሲቲ ብገባ ምንድን አተርፋለሁ ምን ሳጣለሁ ብዬ በፊገር አውት ለማድረግ ስሞክር ምን መሰላችሁ ማጠው ነው የበዛብኝ። ለምን በ4-5 አመት ውስጥ እኔ በራሴ ባስተምር የተለያዩ አጫጭር ኮርሶችን በአንድ አመት ውስጥ እንኳን ዘንድሮ እኔ ወደ 3 ወይም ወደ 4 ኮርሶችን ይወስድ። ኢማጂን ዩኒቨርሲቲ እነዛን ነገሮች ማድረግ ትችሉ ይሆናል። አዎ ግን እኔ ግን እነዚህን 3-4 ኮርሶች እየተማርኩኝ ጎን ለጎን ደግሞ የራሴን ፋይናንሻል ፍሪደም ለማግኘት ደግሞ እየሞከርኩ ነው። ገንዘብ እያገኘ ነው። አዎ እያገኘው ነው። በምፈልገው ልክ ላይሆን ይችላል ግን እሱ ጊዜ የሚፈጅ ነገር ስለሆነ እንጂ ወደፊት ማግኘት እችላለሁ ብዬ አስባለሁ። ስለዚህ እኔ እንደ ወንድ የምመክራችሁ ሴትም ሆነ ወንዳችሁ ሁላችሁም ቤተሰቦቼ ዩኒቨርሲቲ የማትገቡበት ምክንያት ከሌላችሁ እባካችሁ አትግቡ። በዛ 4-5 አመት ውስጥ 1 አመቱን ውስጥ የምትፈልጓቸውን ኮርሶች ወስዳችሁ በጣም ጥሩ ገንዘብ ማግኘት ትችላላችሁ። የምትፈልጉትም ነገር ማንኛውም ነገር እዚህ ዓለም ላይ ማሳካት ትችላላችሁ በ1 አመት ውስጥ። ጥሩ ነገርና በጣም ትልቅ ኢምፓየር ግንባታ ከሆነ ደግሞ 10 አመት የሚፈጅ ብቻም